አባት ፍቅረኛ አለ እንዴ? የለኝም። ምን? አይ ምንም። ፍቅረኛ እንዲህ ብለሽ ጠይቀሽ መልሱን ሪከርድ አድርገሽ አምጪልኝ ስላለችኝ ነው። አሁንም ሪከርድ እያደረግሽ ነው? አዎ በቃ ላቁሞ። አይ ቆይ፣ በዚህ ክፉ ጊዜ ድንገት ላገኘሁት ሰው ፍቅረኛ አለኝ እያልኩ ፍቅረኛዬን አደጋ ውስጥ መክተት አልፈልግም። ይሄ የሚያጣላን ከሆነ ተጣልተን እሷ ሰላም ሁና ባያት ነው መመርጥ። ደስ ይላል። እሷም እንዳንቺ ውብና ተቆርቋሪ ጓደኛ ስላላት በጣም እድለኛ ነች። ምናልባት ሪከርዱን ማታሳያት ቢሆንና ተገናኝተን ለብቻችን ከአደጎች የምንከላከልበት መንገድ ብናመቻች ደስ ይለኛል። አይመስልሽም? ሆነብን ትዝታ ብዙ አሳልፈን ወይኔ ምን እናትህ ብትሆን ትስቃለህ? ምን ሆነ ነው? ወጣት እኮ ነች። እኔ ደግሞ እንደዚህ ያለ ነገር ኦኬ፣ በወጣት መሳቅ ይቻላል። በቃ እህትህም ጸጉሯ ስለገባ መሳቅ እንችላለን። ምን ሆነ ነው? ባሏ ጥሏት ስለሄደ መሳቅ እንችላለን። ስለወጣት ምሳቆ እኔኛ አይደለም እንዴ? በሷ አንዴ ሳቅት አንተ ምን አለ? አይ እሷም ወጣት ነች፣ ያንተ እህትም ወጣት ነች። በወጣት የሚሳቅ ከሆነ በቃ እህትን ይዟት የሰፈሩ ጎረምሶች ሁሉ ስለሚዞሩ በስም እንሳሳ። ምን አንተ ሙሉ ያልደረሰው አለ እንዴ? በወጣትም ባሮጊትም አይሳቅም። ተው በቃ ይቅርታ፣ በቃ ተው፣ ችግር የለም። እሺ በቃ እኔም ይቅርታ በቃ በእንትን ማለት አልነበረም። ምን ነው ያማል? በቃ ተቸግሯት ሰውም ስለምታገኝ ጓደኛዬንም ይዣት ልምጣ። አንቺም ቅሪ። ብሩን ከዛፍ ላይ መቀነጥስ ሆነ እንዴ ይመስልሽ? እንዲህ ከራባችሁ ለምን ድግስ እየፈለጋችሁ አትበሉ? ጓደኛዬንም ይዣት ልምጣ። ቤተ ክርስቲያን ይዘሻት ሂጂ። ጸበል ተረጩ፣ በጸበል ሂጂ። ኳስ ስለሌለ ደብሮኝ ነው አንቺን ራሱ ማገኝ። ይዘሻት መምጣት ነው የምትፈልጊው? ለምን እሷ ይዛሽ ሄዳለች አይደል? ሁለት ለማኞች